ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን የሃኒ ቤተሰቦች እንዴት ናችሁ? እኛ በጣም ሰላም ነን። ሰላማችሁ ዝት ይበልልን። ዛሬ እንግዲህ የመጣ ነው እኔና ሀኒቾ አንድ ነገር ይዘን ነው ማለት ነው። ምንድነው? ሰላም አለይኩም ወራህመቱላሂ ወበረካቱ። የጀማ እንዴት ናችሁ? ደህና ናችሁ? እኔ አልሐምዱሊላህ ደህና ነኝ። እንግዲህ ሸጋ ዛሬ ተከስቻለሁኝ። ምንድነው ታወሪያለሽ? በነገራችን ላይ እናንተ እኔ በጣም ወፍሬ ያለው ለምንድነው? አብረን ነው የምንበላው። ወፍሬ ያለው ምንድነው? አንቺ አብረን ነው የምንበላው የምንጠጣ ምንድነው? እና ምልላችሁ ነው መሰላችሁ ዩቲዩብ ከከፈተች ሀና ሀኒቾ ተግሪበን 3-4 ወር እየሆናት ነው። እኔ መቼም ያው አርጅቼበታለሁኝ 4 አመት ብዘብጥ 4 አመት ይሄው ከ50 ምናምን ሺህ ሰብስክራይብ ፍንክቻ አይደለም። እና የመዳም ቅመሞች እህቶቻችን የኢትዮጵያ ያለፈለት ተደላደለ ቦታ ላይ ቁጭ ያለ ሰው ሰብስክራይብ እያደረጋችሁ ሀብታም እያደረጋችሁ እኛ ሀብታም ብንሆን ቢያልፍልን ምን ችግር አለው? ሰብስክራይብ ብታረጉ። እንደምታውቁት አሁን አረብ ቤት ሄዶ ለመስራት ስራ የለም። አናናውን የራሷ እዚህ ጋር እንደምታዩት የራሷ ፀጉር ቤት አለው። ቁጥሯን እንነግራችኋለን፣ መጨረሻ ላይ እናስቀምጠዋለን። የራሷ ፀጉር ቤት አላት። ጥሩ ስራ እየሰራች የራሷ የምትለውን ነገር ይዛ እየተንቀሳቀሰች ነው። እኛ እርስ በርሳችን ለምን አንደጋገፍም? ሰብስክራይብ አድርጓት፣ 1000 አስገባት። እርግጠኛ በዚህ ቪዲዮ 1000 ትገቢያለሽ እና ምን ትያለሽ? እንግዲህ የጀማ ያው ሰብስክራይብ አርጉኝ፣ ደገፍ አርጉኝ ነው የምለው። ደገፍ አርጉኝ እላቸዋለሁ። ያው ጀማሪ ነኝ እንግዲህ አባራታቱ። እኔ በነገራችን ላይ ባለፈ አህመድ ወሎ ኢንተርቪው ሲያደርገኝ የተደቀነብኝን ካሜራ አይተሻል። እና ካሜራ ላይ ሰው ሲወጣ ከጀርባ ብዙ ሰብስቦ የያዘው ወሬ ሁሉ ይጠፋበታል እንትን ነው የሚለው። አሁን እሷ ቪዲዮ ብዙ እንትኑ የመውጣቱ ባህሪ ስለሌላት እናንተ አይዞሽ በርቺ እኛ ሰብስክራይብ አለንሽ ምናምን ስትሉ ሞራል እየሆናችኋት በደንብ ትሰራለች። እኔ በነገራችን ላይ የፈለገውን አስተያየት ማውራት ይችላል፣ የፈለገ ነገር መሆን ይችላል። የሚሰራ ሰው ደስ ይለኛል። በምችለው አቅሜ ማበረታታት እፈልጋለሁ። በዚሁ አጋጣሚ ደግሞ ብዙ ሰዎች ለምንድነው ሸር ማታደርግልን ምናምን ይሉኛል። እኔ ማለት ነው በጣም ብዙ ሰው ቪዲዮአቸውን ገብቼ ሳየው 1 ደቂቃ 2 ደቂቃ 3 ደቂቃ ቪዲዮ ነው። ያንን ሸር አደረኩት ማለት ለኔም ፋይዳ ለኔም የሚጎዳኝ ነገር የለም፣ ለዛ ለሰው ደግሞ የሚጠቅመው ነገር የለም። የኔን ኮሚኒቲ መያዝ ነው። ኮሚኒቲ ማለት ያኔ እኔ ሸር የማረግበት ቦታ ላይ ነው። ያን ዝም ብሎ ነው የሚይዘው፣ ለክፋት አይደለም። ያንን በዛ ገብቶ ሰብስክራይብ ቢያረጓችሁም ከጊዜ በኋላ ሞኔታይዝ ላይ ስትደረጉ ይነሳል ሰብስክራይቡ። ሰዓትም የለውም አለፋዲ ነው ማለት ነው። እና አዲስ ጀማሪዎች ቪዲዮ መስራት የምትችሉት ቢያንስ አላግል ከ8 ደቂቃ በላይ ቢሆን አሪፍ ነው፣ ተመራጭነት አለው። እና የምትጠይቂ ጥያቄ ካለሽ እስኪ ስለ ዩቲዩብ እኔም በማውቀው በእርግጥ ያው እኔ ወዲያውኑ ነው ክፍያ የጀመረኝ በ20 ቀን አካባቢ ማሻአላህ ብሎ የኛ ሰው ሲልም ያደርግሻል ሳይልም ደግሞ አላዘጭ ነው። ወዲያው ነው እኔ በሁለት ቪዲዮ ሞኔታይዞኛለሁ። ወር ከምናምኑ ላይ ማሻአላህ ሁሉን ፕሮሰስ ጨርሼ ወዲያው ክፍያ ወረደልኝ ማለት ነው። ክፍያ ስልሽ እንዲህ በብዙ ብር ሳይሆን 1000 ብር ሊሆን ይችላል። እንደ ስራሽ ነው። እና የምትጠይቂ ጥያቄ ካለሽ መድረኩን ሰጥቼሻለሁ። ያው ሸኔ የምጠይቅሽ ጥያቄ ዩቲዩብ እንደዚህ ጀምረን ካምፓኒው ምንድነው የሚከለክላቸው የማይከለክላቸው ነገሮች ምን ናቸው? የሰው ቪዲዮ መልቀቅስ ያኔ እንዴት ነው? እንዴት ይታያል? አይዋ የዩቲዩብ እንደ ቲክቶክ አይደለም፣ በዘፈቀደ የምንሰራው አይደለም። ዩቲዩብ ጥንቃቄ ይፈልጋል። እኔ በዚሁ አመት አካባቢ በዛ እናቴ ልትመጣ አካባቢ ላይ ክፍያዬ ሙሉ በሙሉ ተነስቶብኝ ነበር ማለት ነው። ማማ ታያት እባክሽ እና ሞኔታይዜሽን ተነስቶብኝ ነበር። የተነሳብኝ ደግሞ ታውቂያለሽ ሙዚቃ የነበረው ቪዲዮ ክላሲካል ገብቶብኝ ነው። በተደጋጋሚ
የሰው ቪዲዮ ወይም የሰው ነገር ይዘሽ ስትመጪ ዩቲዩብ ሙሉ በሙሉ ሊዘጋብሽ ሙሉ ይችላል። በተለይ ሙዚቃ ነክ በቃ የተሸጠ ነገር የተሸጠ ማለት ዩቲዩብ ላይ ወርዶ ክፍያ የተከፈለው ከሆነ የሰውን ቪዲዮ ደግሞ ይዘሽ መተሽ ያ ሰው ከላከብሽ አይፈቀድም። ብቻ ምን አደከመሽ እንዲያማለ እንዲህ ቤተሰቦቼ እንደናቱ ቤተሰቦቼ እንደናቱ ደህና ነባለ ነው እንደ ወይ በሙኩ እሺ ፀጉራችንን ተሰሩ በይ ፀጉራቸውስ ሀገራቸው ሰሩ ቀለም ተቀቡ እስቲ ሻወር አድርጉ ሻወር አድርጉ መጣ እንግዲህ ልናወራ ያለውን አጠፋችሁ። በነገራችን ላይ አሁን ሀጅ ነው የምታገቡ ካላችሁም ቬሎ ሙሉ የሙሽራ ፓኬጅ እኛ ጋር ይገኛል አይደል? አዎ በደስታ ባለሙያ ወስደው በነገራችን ላይ አሁን ያስቀብ ነው ግን ተሞሽሮ በዚህ አጋጣሚ ብርታቴ ናት ወላሂ ነው የምላችሁ የምታጠናክረኝ ሀtta አስተያየት ራሱ ከስተመሮችን ሸርቼ የምትሰጠኝ አስተያየት እሷ ናት። በቃ እሷ ምን አደከማችሁ እሷ ማብራ አለችበት እዚህ ስራ ላይ የምታበረታታይ ቆንጆ ነው በርቺ በጣም ያምራል ትለኛለች እና በዚህ አጋጣሚ በጣም አመሰግናለሁ ከልብሽ። አመሰግናለሁ። የስራ ወዳጅ ናት። የስራ ጋር ይጣላሉ ይፋቀራሉ። እኔ በመሀል እገባለሁ ጨጓራ ይላጣል እነሱ ዙሪያ ይገናኛሉ። ይሄም አለ እና በተረፈ ይሄ ሞኔታይዝ ከሆነ እኔ የምትከፍለኝ ክፍያ አለ በደስታ። ስለዚህ ሞኔታይዝ እንድትሆን ሰብስክራይብ አድርጉልኝ ፕሊዝ እንዳታሳፍሩ። እንግዲህ ኬክም ሊሆን ይችላል የ5 ብር አበባም ሊሆን ይችላል አይታወቅም። ያ ነገር እንግዲህ ያው ምንድነው ማዕናቱ አላን እየሰራው ነው በአረበኛ አላን አይው ልክ ነው። በእኛ ደግሞ ማስታወቂያ እየሰራው ነው። እንድታከብሩኝ እንደምታከብሩኝ አልጠራጠርም። ሰብስክራይብ አድርጓት እኔም ሸር አድርጓለሁ። ወደኔ እየገባችሁ አበረታቷት። ፀጉር ቤታችን በከፊል ዞር አድርጌ ላሳያችሁ እና ይሄውላችሁ ይሄ እንግዲህ ሜኪያጅ ምናምን እቃችን ነው። በዚሁ አጋጣሚ ፀጉር እናነሳለን። የእጅ ፀጉር ዋክስ ፀጉር የእጅ ፀጉር እናነሳለን። እዚህ ጋር ደግሞ ስልክ ቁጥሯን ማንሳት ትችላላችሁ። እንደምታዩት ነው። ያው ቤታችን እንግዲህ ለስራ አይደለም ይሄንን ይመስላል ማለት ነው። ሀባይቢ ቁጥሯን እያነሳችሁ ደውሉ። እናመሰግናለን። እንደምታበረታቷት አልጠራጠርም። ለነበረ ቆይታ እጅግ አድርገን ነው የምናመሰግነው። ሰላማችሁ ይብዛ።